ኤልመር አልቫሬዝ በቀዝቃዛ ስፍራ በጎዳና ላይ የሚኖር ቤት አልባ ሰው ነበር። አንድ ቀን መንገድ ላይ ሲራመድ $10,000 በላይ የሚያወጣ የገንዘብ ቼክ ወድቆ ያገኛል። ለራሱ መጠለያ ምግብ በሌለው በዚህ አስቸጋሪ ሁኔታ ውስጥ እንኳን ኤልመር የራሱን ጥቅም ለማስቀደም አልሞከረም። ይልቁንም ቼኩ የጠፋባትን ባለቤት ሮቤርታ ሆስኪ የተባለች የሪል ስቴት ደላላ ፈልጎ አገኘና ገንዘቧን ሙሉ ለሙሉ ይመልስላታል። ሮቤርታም በኤልመር ቅንነት፣ ፍጹም ታማኝነት ልቧ ይነካና በምላሹ ህይወቱን እንደገና ለመገንባት ቃል ትገባለታለች። ነፃ የመኖሪያ ቤት አዘጋጀችለት። የሙያ ስልጠናም ጨምሮ ትሰጠዋለች። የስራ ዕድልን በመፍጠር የራሱን ገቢ እንዲያገኝ ካደረገችው ከአንድ ዓመት በኋላ የኤልመር ታማኝነት ታላቅ ፍሬን አፈራ። ከነበረበት ጎዳና ወጥቶ ሮቤርታ ለትርፍ ባቋቋመችው ድርጅት ውስጥ የቦርድ አባል አድርጋ ሾመችው። ይህም በታላላቅ ሚዲያ ውስጥ ትኩረት ሊስብ ችሏል። ኒው ሄቨን ኢንዲፔንደንት ቤት አልባው ሰው ለሪል ስቴት ደላላዋ $10,000 ቼክ መለሰ በማለት መልካምነቱን ዘግቦለታል። ጉድ ኒውስ ኔትወርክ ደግሞ የጠፋውን ሀብት የመለሰው ኤልመር ዛሬ ለትርፍ ያልተቋቋመው ድርጅት አባል ሆኖ እያገለገለ እየሰራ እንደሆነ ዘግቦለታል። ታማኝነት ሁልጊዜም ዋጋ አለው። በተለይ ማንም በማያይ ጊዜ ትክክለኛውን ነገር ማድረግ መልሶ ይከፍላል። መልካም የረፍት ቀን ይሁንላችሁ።